ልክ የቀድሞ ስራዬን ጨርሼ ቀጣይ ምን እንደማድረግ እያሰብኩ ነበር። ያው ባክግራውንድ ሲቪል ኢንጂነሪንግ ከዛ ኮንስትራክሽን ማኔጅመንት ማስተርስ አለኝ እና ከቀድሞ ስራዬ ቀነሳለሁ። በቅቶኝ ነበረ ቱ ቢ ኦነስት። የተቀነስኩ ቀን የሆነ ያህል ሳሟታ ሰርፕራይዝ። በሚቀጥለው ቀን ስነቃ ግን እንዴት ደስ እንዳለኝ በቃ እረፍት ተሰማ አምዳን። ከዛ ግን ወር ምናምን ሲሆን ዋትስ ኔክስት የሚለው ሀሳብ የሆነ ጭንቀቱ ይመጣልና እንደ አጋጣሚ ሆኖ ኢትዮጵያ ስኬጁል የተደረገ ትሪፕ ነበረ እና ልንሄድ ቸርች ለጸሎት ወጣው በቃ ማለት ለትሪፑ በሰላም ደርሰን በሰላም መልሰን ታይፕ ነገር እና ግን የፓስተራችን ሚስት ምን ትለኛለች፣ ኢትዮጵያ ስትሄድ አይንን ክፍት አድርግ የስራው የቢዝነስ ኦፖርቹኒቲ እንዳለ ይሰማኛል ትለኛለች። እኔ ሆነስትሊ ኢትዮጵያ የመመለስ ፕላን ያን ያልነበረኝም። ሶ አይ ዋዝ ላይክ ኦኬ የሆነ በቃ ተሳስታ ሊሆን ይችላል አይነት ስሜት የተሰማኝና ግን ከዚህ በፊት ሌላ ቪዲዮ ላይ ማውርቻለሁ ስለ ቤት ፕሮፌቲክ ቃል ነግራን ቤት ገዝተን ገብተናል እኛ በቃ በሚገርም ሲቹዌሽን። ሶ የሆነ ያህልም ዲስካውንት ለማድረግ አልፈለግኩም ያለችኝ ነገር ኦኬ ላይክ ዋትስ ዳት። ከዛ ሰማው ሄድኩኝ በቃ ዋትኤቨር እና ከዝኔ ጋራ ኮምፒውተር ሳይንስ ሂልኮ ጨርሶ ሂልኮ ነው መሰለኝ የሚባለው አይ ቲንክ ሂልኮ ጨርሶ የሆነ ቦታ እየሄድን ምን አለኝ ጀማሪ ደሞዝ 5,000 ብር አሁን እያሉ ነው ሲል ይሄ it's 2 years ago end of 2022 beginning of 2023 so I don't know what that is አሁን ግን ሲለኝ በጣም ነው የደነገጥኩት። ማለት እኔ ሲጀመር ኢትዮጵያ ሲሄድ ኢንፍሌሽኑ በጣም ነው 4 ዓመት ጋፕ በኋላ ነው የሄድኩት እና በጣም አስደንግጦኛልና እንደዛ ሲል ሰው እንዴት ነው የሚኖረው በቃ እና ውስጤ ምን ተሰማኝ I have to do something የሆነ ነገር ማድረግ አለብኝ የሚል ስሜት ተሰማኝና እንደዛ ነው ማዶ የተጀመረው። ማዶ ያው ከዩኤስ እና ካናዳ ያሉ ስታርታፖች ጋር ቨርቹዋል አሲስታንት ሶፍትዌር ኢንጂነር ምናምን እናስቀጥራለን። ኦልሞስት አሁን 3 ዓመት ሊሞላን ነው። ግን ዳትሳው ማዶ ስታርትድ እና ያ የተነገረኝን ነገር ኢሚዲየትሊ ኦኬ በቃ እግዚአብሔር ያለው እኮ ሊሆን ይችላል አይነት ስሜት ተሰማኝ። በቃ ማዶ በዛው ተጀመረና ኦልሞስት አይ ዶንት ኖ ምን ያህል በዶላር እንትን ቢባል በጣም ብዙ ብር ከፍለናል ለኢትዮጵያኖች። ኢቨን አሁን ራሱ አይ ቲንክ በወር አትሊስት 5-6 ሺህ ዶላር እንከፍላለን ኢትዮጵያ ላሉ ሰዎች። ገና ነው ቢዝነሱ ስቲል አይ ፊል ላይክ ገና በደንብ እግዚአብሔር ብዙ የሚሰራው ነገር አለ ብዬ አምናለሁ። ግን ያለውን ኢምፓክት ሳስብ በጣም ይገርመኛል። የጀመረበትን መንገድ ይገርመኛል። ምክንያቱም ምን ያው ሪክሩትመንት ውስጥ መገባ ሰው አይደለሁም ወይ ሳምቲንግ ኮንስትራክሽን ነገር ስራ ልፈልግ እችላለሁ። ግን አንዳንዴ እግዚአብሔር ራሱ የራሱ ፐርፐዝ እና ፕላኖች አሉትና ያ አይ ፋይንድ ኢት በጣም ኳይት ሰርፕራይዚንግ